ትንሽ ባህር መሃል ሆኜ ወይ አልወጣው እንባሽ ሆኜ ወይ አልሰመጥኩ ወደ ጥልቁ ውብ ዓይኖችሽ ሲያስጨንቁ ደሞ ሳቅሽ የዓለም ብርሃን ባይበራ እንኳን ጠፈር ተኩሮ ቢውጥ ጨረቃን የሳቅሽ ለታ ተረጋጋን ለምን ላን 4000 ብር አስገባልኝ ለልጆች አስቤዛ እየገዛው። እሺ አዝናነው ዶዲ፣ በአሁን ሰዓት ይሄንን ባልል ደስ ይለኝ ነበረ። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀ እንድትወጣ እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች በጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ ነው፣ በተለይ ያንቺ ባል። ኧረ እባክሽ ምን ያሳዝን? ከአንቺ 4 ልጆች መውለድ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። ሄሎ 4000 ብር አስገባልኝ ለልጆች አስቤዛ እየገዛው። እሺ ቶሎ። እሺ ልጆችን ግን ትወዳቸዋለሽ? እኔ እናት ላይፍ ማሳለፍ እንፈልጋለን። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለቻቻው? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ ጅሬ በካርቱን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለባለ ሀብት ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወር ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብርሃን፣ የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጭ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። እንዬ ኔ ኔ ኔ ኔ አንበሳ እንዴት ናችሁ? ደህና። እማዬስ? እንጃ ጠዋት ነው ወጣችሁ። ምግብስ አልሰራችላችሁ? ከጠዋት ጀምሮ ምግብ አልበላንም። ምንም አልበላችሁ? በቃ ኑ ኑ እችን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። 4000 ብር አስገባልኝ